ሰላም ጤና ይስጥልን የተወደዳችሁ ተመልካቾች በያላችሁበት ሁሉ ሰላምታችን ይድረሳችሁ። ከኢትዮ ጥበብ ሚዲያ የዕለቱ መረጃዎች ወደ እናንተ እናደርሳለን። አበይት ነጥቦችን በቅድሚያም የሀገር ውስጥ መረጃዎችን እናስቀድም። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ባካሄደው አስቸኳይ ጠቅላላ ጉባኤ ፓርቲውን ለቀጣይ 5 ዓመታት የሚመሩና የ2018 ዓ.ም ሀገራዊ ምርጫ ዘመቻን የሚያስተባብሩ መሪዎችን መርጧል። በዚህም መሰረት ለፓርቲው መሪነት የቀረቡትን እጩዎች በማወዳደር አቶ ኢዮብ መስፍንን በድምጽ ብልጫ የኢዜማ መሪ በመሆን ኃላፊነቱን ተረክበዋል። በዝርዝር እንመለከተዋለን። ኢራን ከአሜሪካ ጋር ለረጅም ጊዜ ጦርነት ነው የተዘጋጀሁት፣ ለዲፕሎማሲ የሚሆን ቦታ የለኝም አለች። በአሜሪካ እስራኤልና ኢራን መካከል ያለው ጦርነት 10ኛ ቀኑ በያዘበት በአሁኑ ወቅት ኢራን ከአሜሪካ ጋር ለሚደረግ ረጅም ጦርነት መዘጋጀቷንና ለዲፕሎማሲ ቦታ እንደሌላት ገልጻለች። በዝርዝር እናያለን። ሙጅታባ ኻሜኒ የኢራን አዲሱ ከፍተኛ መሪና ተተኪ ሆነው የተሰየሙት አባታቸው አያቶላ አሊ ኻሜኒ አሜሪካና እስራኤል በሀገሪቱ ላይ ጥቃት በከፈቱበት የመጀመሪያው ቀን መገደላቸውን ተከትሎ ነው። በዝርዝር እንመለከተዋለን። የዓለም የነዳጅ ዋጋ ከ3 ዓመት ተኩል በኋላ ለመጀመሪያ ጊዜ ዋጋው በበርሜል ከ$110 በላይ መድረሱ ተገለጸ። ተመልካቾች አሁን ዜናውን በዝርዝር ወደምንመለከትበት እናልፋለን። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ባካሄደው አስቸኳይ ጠቅላላ ጉባኤ ፓርቲውን ለቀጣይ 5 ዓመታት የሚመሩና የ2018 ዓ.ም ሀገራዊ ምርጫ ዘመቻን የሚያስተባብሩ መሪዎችን መርጧል። በዚህ መሰረት ለፓርቲው መሪነት የቀረቡትን እጩዎች በማወዳደር አቶ ኢዮብ መስፍንን በድምጽ ብልጫ የኢዜማ መሪ በመሆን ኃላፊነት በፓርቲው መተዳደሪያ ደንብ መሰረት ተመራጭ መሪዎች ለአንድ የመንግስት የስልጣን ዘመን ማለትም ለ5 ዓመታት የሚያገለግሉ ይሆናል። ከመሪዎች ምርጫ ጎን ለጎንም ጉባኤው ለ2018 ምርጫ ያዘጋጀውን የኢዜማን እጩ የቃል ኪዳን ሰነድ ጨምሮ ያሻሻላቸውንና የጨመራቸውን ፖሊሲዎች በአንድ ድምጽ አጽድቋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፕሮፌሰር ብርሃኑ ነጋን ከፓርቲው አመራርነት በክብር የሸኘ ሲሆን ይህንን መሰሉ የመሪነት ሽግግር በኢትዮጵያ ዲሞክራሲ ባህል ለማዳበር ትልቅ አርአያነት ያለው ተግባር መሆኑ ተገልጿል። ፓርቲው ፕሮፌሰር ብርሃኑ ነጋ ከምስረታ ጀምሮ ላበረከቱት ከፍተኛ አገልግሎት ምስጋናውን አቅርቦ ኃላፊነቱን ለተተኪ አመራሮች የማስረከብ ሂደቱ በስኬት መጠናቀቁን አስታውቋል። የኢራን ጠቅላይ መሪ የውጭ ጉዳይ አማካሪው ካማል ካሪዝ ለሲኤንኤን በሰጡት ቃል ዶናልድ ትራምፕ ሌሎች ሲያታልል የቆየና የገባውን ቃል የማይጠብቅ ሰው ነው። ይህንንም በ2 ዙር ድሮኖች ወቅት በተግባር አይተነዋል። ከእንግዲህ ለዲፕሎማሲ ቦታ የለም ብለዋል። የጦርነት ሊቆም የሚችለው በዓለም አቀፍ ደረጃ የሚፈጠረው ከፍተኛ የሆነ የኢኮኖሚ ጫናና በተለይም የነዳጅ ዋጋ መናር ሌሎች ሀገራት ጣልቃ ገብተው አሜሪካን እንዲያስቆሙ ሲያስገድዳቸውን ብቻ እንደሆነ ተገልጿል። በጦርነቱ ምክንያት የነዳጅ ዋጋ በአንድ በርሜል ከ$100 በላይ ዘሏል። የዓለም የነዳጅ አቅርቦትም 20 በመቶ መስተጓጎሉ ተነግሯል። ሙጅታባ ኻሜኒ የኢራን አዲሱ ከፍተኛ መሪና ተተኪ ሆነው የተሰየሙት አባታቸው አያቶላ ኻሜኒ አሜሪካና እስራኤል በሀገሪቱ ላይ ጥቃት በከፈቱበት የመጀመሪያ ቀን መገደላቸውን ተከትሎ ነው። አንዳንድ የኢራን መንግስት የሚደግፉ ሰዎች ለአብዮታዊ ዘቡ ቅርብ የሆነ ጠንካራ አዛዥ መሾማቸውን በማስመልከት ደስታቸውን ለመግለጽ አደባባይ ወጥተዋል። ነገር ግን ሌሎች ኢራናውያን ለቢቢሲ እንደተናገሩት አዲሱ የበላይ መሪ ለውጥ ያመጣሉ ብለው አያምኑም። በዋና ከተማዋ ቴህራን የሚኖር በ30ዎቹ የዕድሜ ክልል የሚገኝ ሰው ከጸጉሩ የቀጠነ የለውጥ ዕድል እንኳን በስርዓቱ ውስጥ የለም ሲል ለቢቢሲ አስተያየቱን ሰጥቷል። 88 አባላት ያሉት የሃይማኖት ሊቃውንት ጉባኤ ለአሊ ኻሜኒ ቅርብ ያልሆነ የበላይ መሪ መምረጥ አልቻለም ሲል የተሰማውን ቅሬታ ገልጿል። ስለዚህ አብዛኛውን ነገር ባለበት ይቀጥላል፣ አዲሱን መሪያቸውን ለመደገፍ እንኳን መቀየር አልፈለጉም ሲሉ አክለዋል። አሜሪካና እስራኤል ከቴህራን ጋር የሚያደርጉት ጦርነት እየተባባሰ በመጣበት በአሁኑ ወቅት በሆርሙዝ የባህር ሰርጥ በኩል የሚተላለፍ የጭነት መርከቦች እንቅስቃሴ ለረጅም ጊዜ ይስተጓጎላል የሚለው ስጋት እያየለ በመምጣቱ የአክሲዮን ገበያዎች ቀንሰዋል። ኢራን እሁድ ዕለት ሙጅታባ ኻሜኒ አባታቸውን አያቶላ ኻሜኒን እንዲተኩ በጠቅላይ መሪነት ሹማለች። ይህም ለአንድ ሳምንት ያህል ግጭት ውስጥ የገቡት ጠንካራ አቋም ያላቸው ልሂቃን ሀገሪቱ በበላይነት መምራት እንደሚቀጥሉ ያሳያል። አሜሪካና እስራኤል ቅዳሜና እሁድ በኢራን ላይ የሚፈጽሙትን የአየር ድብደባ አጠናክረው በመቀጠል የነዳጅ ማከማቻዎችን ጨምሮ በርካታ ኢላማዎችን መጥተዋል። ከቀጠናው የሚመጣው የነዳጅ አቅርቦት በከፍተኛ መጠን መስተጓጎሉ በዓለም ዙሪያ በሚገኙ ሸማቾችና ንግዶች ላይ የዋጋ ጭማሪ ያስከትላል። የተወደዳችሁ አድማጭ ተመልካቾች ለዕለቱ የያዝናቸው መረጃዎች እስካሁኑ ነበር። አብራችሁን ስለነበራችሁ እናመሰግናለን። ኢትዮ ጥበብ ሚዲያን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።